ሰላም ውድና የተከበራችሁ የዚህ ቪዲዮ ተከታታዮች ሰላም እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነው። ዛሬም ማሳያችሁ ዩቲዩባችሁን እንዴት ወደ ሌላ ቦታ ሼር እንደምታደርጉ፣ ለምሳሌ ወደ ኢሞ፣ ወደ ፌስቡክ፣ ወደ ሌላ ሰው በዛው በዩቲዩብ ለሌላ ሰው በሌላ ሰው ቻናል ስር ሰብስክራይብ እንዲያደርጓችሁ እንዴት መላክ እንደምትችሉ ነው ማሳያችሁ። ወደ ገደለው ማለት ነው። ለምሳሌ ዩቲዩብ ውስጥ ገባው። ከዛ የዩቲዩብ ፕሮፋይሌን ነካው፣ የዩቲዩብ ስሜን ነካው። ከዛ ከላይ 3 ነጠብጣቦች አሉ። እነዛን 3 ነጠብጣቦች ነካዋቸው ማለት ነው። በቀኝ በኩል ሸር የሚላለ የመጀመሪያዋ ማለት ነው። ሸር የምትለዋን ነካዋት። ከዛ ይሄው አመጣልኝ ማለት ነው። ኮፒ ሊንክ አደርገዋለሁ ለምሳሌ፣ ምክንያቱም በኢሞ ከሆነ በኮፒ ሊንክ እንትን አይልም። የመጀመሪያዎቹ ታች የተደረደሩትን ጽሁፎች የአራት ማዕዘኗን የመጀመሪያዋን ከነካዋት ኮፒ ሊንክ ይሆናል ማለት ነው። ኮፒ ሊንክ ሆነ ማለት ወደ ሌላ ሰው ቻናል ወደ ሌላ ሰው ቻናል ለመላክ ለምሳሌ ልግባና ልፈልግ እዚህ ላይቭ የገቡም ሊሆኑ ይችላሉ፣ ላይቭ ያልገቡም ሊሆኑ ይችላሉ። አሁን አወልና ሰዓዳ ቻናል ስር ለፖስተው እስኪ ምን እንደሚሉኝ። لما تبي غرفة عيالك تكون أكيد متصلة በዚህ ማለት ነው። እንዴት አድርጌ ቪዲዮውን ላስቆመው? እሺ አሁን ውዶቼ ቪዲዮውን አስቆመዋለሁ። ኮፒራይት እንዳይዝ ፈልጌ ነው ማለት ነው። ድምጹ የቪዲዮ ድምጽ ሲገባ ታች የኮሜንት መጻፊያው አለ። ከቻናላቸው ስር ገብቼ እሷን ጫን እላታለሁ ማለት ነው። ያኔ እንደዚህ ብቻ አይደለም መምጣት ያለበት፣ እንደዚህ 3 ነጠብጣብ ፓስት የምትል መምጣት አለባት። ከዛ እሷን እነካታለሁ። ከዛ የፈለኩትን ቀጥዬ መጻፍ እችላለሁ። ለምሳሌ ደምሩኝ፣ አበረታቱ ይልባል። አበረታቱኝ አልኩኝ ማለት ነው። ልብ ቅርጽ ጨመርኩላቸው። እቺ ደግሞ ምንድናት? አበባ ናት መሰል ጨመርኩ። እስኪ ኢንሻአላህ ሊያበረታቱኝ ይችላል። ያው ለእናንተም ለማሳያ ይሆናል ማለት ነው። እንዲህ አድርጌ በዩቲዩብ ፖስትኩት። ከታች ይሄ የኔ ቻናል ሄደ ማለት ነው። ሌላ ደግሞ በሌላ ቦታ ደግሞ ሼር ለማድረግ እስኪ ልውጣ ከዚህና በኢሞ ለምሳሌ በኢሞ ሼር ለማድረግ ወይንም ደግሞ እውት እዚህ ጋር ላይቭ የገባች ልጅ አለች። ገባሁኝና ካሷ እዚህም ጋር እንደዛው ነው የምታደርጉት፣ ተመሳሳይ ነው። እኔ ግን እንደው ልውጣ ከዚህ ፖስቸው ወጣ አስተካክራለሁ። ወይዬው አለ ኮፒራይት እንዳይዘኝ እያልኩኝ ነው የምሮጠው። እና ወደ ኢሞ ደግሞ እንየው ማለት ነው። ወደ ኢሞ ግን ቻናሌ ውስጥ ገብቼ የኔን ቪዲዮ የሚለውን ነክቼ ከዛ ላይም ያው በቪዲዮ ትክክል ያሉትን ነው የምነካው። ከዛ ሼር ማድረግ የምፈልገውን አንዱን ቪዲዮ ሼር ማድረግ እችላለሁ። ግን መጀመሪያ ቪዲዮ ስር ገብቼ ከዛ ከታች ከላይክ ቀጥላ ያለችውን ዲስላይኳንም ሳይሆን ሼር የምትለዋን ነካታለሁ ማለት ነው። ከዛ እነዚህን አመጣልኝ። ኢሞ ውስጥ ገባሁ። ከዛ ኢሞ ውስጥ ገብቼ እዚህ ጋር የካሜራው ምልክት ላይ ፊት ለፊት ላይ ማለት ነው ማይ ኮንታክት ነው የሚለው። ግን እኔ የምፈልገው ብዙ ሰው እንዲያየው ስለሆነ እንደዚህ አድርጌ የመጀመሪያውን ኤቭሪዋን የሚለውን እመርጣለሁ ማለት ነው። ኤቭሪዋን የሚለውን ከመረጥኩኝ ብዙ ሰዎች ስለሚያይልኝ፣ ግን ማለት ሰው እንዲያይባችሁ የምትፈልጉ ልጆች አትወስቱ። በዚህ ቤተሰብ ምናምን እንዲያዩ የማትፈልጉ እኔም አሁን ለእናንተ ለማሳየት ነው እንጂ ደልተዋለሁ። የሚያውቁ ሰው እንዲያዩት አልፈልግም ማለት ነው። ለዚህ ወሰድኩት።
ወይ ጉድ! ቆይ ወደ ኢሞ ልግባና ላሳያችሁ። ተመልሼ ኢሞ ልግባና ላሳያችሁ። በዛውም ስለምደልተው ሳያዩብኝ ይሄው ፖስቸዋለሁ። በኔ ስቶሪ ውስጥ አለ፣ በዚህ አለ ማለት ነው። በዚህ እየገቡ ማየት ይችላሉ ማለት ነው። ግን እኔ አሁን ስለማልፈልገው ልደልተው ነው እንዲያያዩኝ። ይሄው ደለትኩት። ከዛ ከኢሞ ልውጣና በፌስቡክ ደግሞ እንዴት እንደሚፖሰት ላሳያችሁ። የዛው ዩቲዩብ ውስጥ ነው የምገባው። ይሄንን ቪዲዮ ነው ሼር የማደርገው ማለት ነው። በሜሴንጀርም ይቻላል። የሜሴንጀር ግሩፕ ካላችሁ በዛም ይቻላል። ለምሳሌ ፌስቡክ ላይ ልሄድና ፌስቡክ ብዙ አካውንት ሊኖራችሁ ይችላል። ያው በዚህ ማለት ነው ፖስት ማድረግ የምትችሉት። እንደዚህ ብሎ መጣላችሁ። እዚህም ላይ ወይ ከላይ እዚህ ጋር የሆነ ርዕስ መጻፍ ትችላላችሁ። እኔ አሁን ስለማልፖስት ቆይ ላሳያችሁ። እንደውም እዚህም ላይ እንደዛው አበረታቱ ይልባል አልኩ። ከላይ ፖስት የምትለዋን ጫናታለሁ። ሄደላችሁ። ቆይ ላጥፋው አልፈልግም፣ በዛም ሰው እንዲያይ። ያ ረቢ ይሄው ሄዷል ፌስቡክ ላይ ማለት ነው። ግን ገና አልተፖሰተም። እዚህ ጋር ከላይ የእንትን ምልክት ነው ያለው። እኔ በቃ አልፈልግም ማለት ነው። ላጠፋው ነው። እዚህም የሶስት ነጠብጣቧን ነክቼ ነው የማጠፋው። ኧረ እምቢ አለ ተንኮሉ። አስገባኝ ወደ ዩቲዩብ። ጭራሽ ሊታይ ነው። የሌላ ሰው ቪዲዮ በፌስቡክ ለማየት ከፈለጋችሁ ደግሞ እንደዚህ ብሎ እንደዚህ ሴግን ምናምን የሚልባችሁ ከሆነ ለማየት ስትፈልጉ ከላይ ከክቧ በስተግራ በኩል ኦፕን አፕ የምትለውን ስትነኳት ይታያል። ድምጽ ያወጣል፣ ይሰራል ማለት ነው። ከዛ ከታች ደግሞ ያችን ስነካት አሁን ከታች ጎባክ እና ኮንቲኒው የሚል መጣ። በቀኝ በኩል ያለውን ኮንቲኒው የሚለውን ስትነኩት እንደዚህ ብሎ ቪዲዮውን ያሳያችኋል ማለት ነው። አሁን እስኪ በድጋሚ ፌስቡክ ላይ ልግባ። ማጥፋት ፈልጋለሁ ይሄን ቪዲዮ። ቤታ ረቢ እንዴት ነው ማጠፋ ታየብኝ ማለት ነው። ኧረ ጉዴ! እናንተ እንዴት ላጠፋው ነው? ከፕሮፋይል ስር ገባ። እስኪ በዚህ መጥፋት ቢችል ኢንሻአላህ ኤዲት የድሌት ምልክት ያለበትን ለምናከው ማለት ነው። ይሄ ሙቭ አደረኩት፣ ጠፋልኝ መገላገል። ከዛ ደግሞ ምን ነበር ላሳያችሁ የነበረ? እስኪ ሰዓቱን ሊሆን ነው ማሳየው። ምን ነበር? ወደ ሜሴንጀር ላሳያችሁ። ወደ ሜሴንጀር ለምሳሌ እዚህ ጋር ኦንላይን ወደ ሌላ ሰው ነው መላክ የምፈልገው። ለምሳሌ ወደ ልላክና ላሳያችሁ። እንደዚህ ጫን ስላት የኮመንት መጻፊያዋን አሁን ይሄ ግሩፕ ቢሆን ለምሳሌ እንደዚህ ከዛ እንደዚህ ስነካው ያን ተላክ። ግን ላጥፋው። የመጀመሪያው የሚደልቱ ስደልቱ መጀመሪያ መጣላችሁ ነው መደለት ያለባችሁ። ከሰውየውም ከናንተም ከሁለቱም ድሌት እንዲሆን የሁለተኛውን ከነካችሁት ከናንተ ብቻ ድሌት የሚሆነው ሰውየው ማየት ይችላል ማለት ነው። ሚስጥር ወጣ እንዴ ወንድሜ ነው ልኩ ደግሞ ሌላ ነገር እስኪ ሌላ ነገር ደግሞ ትዝ ሲለኝ ያሳያችኋለሁ ኢንሻአላህ። ቪዲዮ አልጠፋም።